በየቀኑ ሱሪዋን በማውረድ ጥቃት ያደርስባታል። ነገር ግን በዚህኛው ግብግብ ወቅት ልጅቷ በኃይል ገፍትራ ጣለችው። ሰውየው ጠረጴዛው ላይ በነበረው በተሰባበረ የአበባ ማስቀመጫ ላይ ወድቆ ተሰካ። ወደ ፈጣሪው ከመሄዱ በፊትም ደሙ በከንቱ ፈሶ አለቀ። ከዚህ በኋላ ሊዛ በፖሊስ ቁጥጥር ስር ዋለች። ነገር ግን ሊዛ ፍርድ ቤት ቀርባ ራሷን ለመከላከል በምትሞክርበት ወቅት እናቷ ባልተጠበቀ ሁኔታ ፍርድ ቤት ውስጥ በሷ ላይ መሰከረች። የእንጀራ አባቷ ሁሌም ደግ ሰው እንደነበረና እንዲህ ያለ አስነዋሪ ድርጊት ፈጽሞ እንደማይፈጽም ተናገረች። ዳኛው በመጨረሻ የእናቷን ምስክርነት ተቀበለው። ራሷን ለመከላከል እርምጃ የወሰደችው ሊዛ አሁን ከሽቦ ጀርባ የ9 ዓመት እስራት ተፈረደባት። ከዚያም ሊዛ ከሌሎች እስረኞች ጋር በመሆን ስሙ ወደ ጠፋው የሴቶች ማረሚያ ቤት ተወሰደች። እዚህ የታሰሩ ሴቶች በመላው ካሊፎርኒያ ውስጥ እጅግ አስቸጋሪና መጥፎ በመሆናቸው የሚታወቁ ነበሩ። በጠባቂዎቹ የጩኸት ትዕዛዝ መሰረት ሴቶቹ ለምርመራ ተሰለፉ። ራሳቸውን ካጸዱ በኋላ ተመሳሳይ የእስረኛ ልብሶችን ለበሱ። ከዚያም ትዕቢተኛውን የማዕከሉን ኃላፊ ያገኟቸው። እሱም እዚህ ቦታ ላይ ህጉ እኔ ነኝ፣ እኔ ያልኩትን ብቻ ታደርጋላችሁ አላቸው። እንዲሁም ለሰራተኞቼ ሙሉ በሙሉ ትታዘዛላችሁ አላቸው። በመቀጠልም የተመደበላቸውን ቁሳቁስ በመያዝ በጠባቂዎቹ አማካኝነት ወደ የክፍላቸው አመሩ። እዚያም አና ከተባለችው የክፍል ጓደኛዋ ጋር ተገናኘች። ነገር ግን በማግስቱ በመናፈሻ ሰዓት ወቅት ዋይት ሲስተር የምትባል ሴት ሊዛን ኢላማ አደረገቻት። ይህ ቦታ ልክ እንደሚታየው ቀላል እንዳልሆነ ነገረቻት። እዚህ በህይወት ለመኖር ከፈለግሽ ከጀርባሽ የሚቆም አካል ያስፈልግሻል። የኛ የነጮች ቡድን ደግሞ ላንቺ ምርጡ ምርጫሽ ነው አለቻት። ሊዛ ሙሉ በሙሉ ችላ እንዳለቻት ስትመለከት ዋይት ሲስተር ለማስፈራሪያ ይሆን ዘንድ ከወገቧ ላይ ቢላ መዘዘች። ከዚያም ገፍትራ አራቀቻት። በምሳ ሰዓትም እንደገና ሊዛን አገኟት። የጥበቃ ገንዘብ ከከፈልሽኝ እዚህ በሰላም እንድትቆይ ላደርግሽ እችላለሁ አለቻት። ካልሆነ ግን እዚያ ማዶ ያለው ጥቁር ቡድን ህይወትሽን ሲኦል ያደርገዋል። ሊዛ ግን እንደገና ዋይት ሲስተርን ፊት ለፊት ፈጽሞ እንደማትቀበል ነገረቻት። የምግብ ትሪዋን አንሳም ለመሄድ ተነሳች። ነገር ግን ዋይት ሲስተር በኃይል ገፍታ መሬት ላይ ጣለቻት። ሊዛ ንዴቷን ዋጥ አድርጋ ለማለፍ መረጠች። በተደጋጋሚ ውድቅ መደረጓ ያናደዳት ዋይት ሲስተር በቡድኑ አባላት ፊት የተዋረደች ያህል ተሰማት። ስለዚህ ሰዎቿን በማስተባበር ሊዛን ሽንት ቤት ውስጥ ከበቧት። መሬት ላይ ጣለውም ደበደቧት። ለማንም እንዳትናገሪ፣ ካልሆነ ግን ከዚህ የባሰ አደርስብሻለሁ አሏት። የነጮቹ ቡድን ጥሏት ከሄደ በኋላ ሊዛ መሬት ላይ ተደፍታ መቆጣጠር በማትችለው ሁኔታ ምርር ብላ ለቅሰች። ነገር ግን አንድ ጠባቂ ምን እንደተፈጠረ ሲጠይቃት ቦታው በጣም ጨለማ ስለነበር በግልጽ ማየት እንዳልቻለች ተናገረች። በአቅራቢያው የነበረው ሐኪም ግን የሆነ ችግር እንዳለ ተረዶ ነበር። እርዳታ ከፈለገች የማዕከሉን ኃላፊ እንድታነጋግር ነገራት። ሊዛ በተስፋ ተሞልታ ጠበቃ የሚደረግበት የተለየ ክፍል ለመጠየቅ ወደ ኃላፊው ቢሮ ገባች። ኃላፊው ግን በመላው ካሊፎርኒያ ውስጥ ያሉ እጅግ አስቸጋሪ ሴቶች እዚህ ነው የታሰሩት አላት። ለአንቺ ልዩ እንክብካቤ ማድረግ ትልቅ ሁከትና ብጥብቅ ሊያስነሳ ይችላል። ነገር ግን እኔን ማስደሰት ከቻልሽ ምናልባት ልዩ ሁኔታዎችን ላመቻችልሽ እችላለሁ። ይህንን ከተናገረ በኋላ እጆቹን ወደ እሷ መዘርጋት ጀመረ። እኔን ማስደሰት ከቻልሽ ምናልባት ልዩ ሁኔታዎችን ላመቻችልሽ እችላለሁ። ይህንን ከተናገረ በኋላ እጆቹን ወደ እሷ መዘርጋት ጀመረ። ሊዛ ወዲያውኑ ነገሩ ስለገባት በፍርሃት ተውጣ በፍጥነት ከቢሮ ወጣች። በዚህ እስር ቤት ውስጥ ያሉ ሰዎች እጅግ አስፈሪ ነበሩ። አልጋዋ ላይ ተቀምጣ ያለምንም እረፍት ታለቅስ ጀመር። እንደ ድል ሆኖ ግን የክፍል ጓደኛዋ ስላጽናናቻት ትንሽ ተረጋጋች። በማግስቱ የጥቁሮች ቡድን መሪ ሊዛን ኢላማ በማድረግ ያለምንም እረፍት ትሰድባትና ትዝትባት ጀመር። እንዲያውም በኳስ የራሷን የጀርባ ክፍል መታቻት። ነገሮች በዚህ ሁኔታ ሊቀጥሉ አይችሉም ነበር። ሁኔታዋን መቀየር ነበረባት። ስለዚህ እርዳታ ለመጠየቅ ወደ ነጮቹ ቡድን አመራች። ነገር ግን አጭር ጸጉር ያላት አንዲት ትዕቢተኛ ልጅ አስቆመቻት። ሊዛንም ወዲያውኑ ገፈተረቻት። ነገር ግን በዚህ ጊዜ ሊዛ ወደ ኋላ አላፈገፈገችም። ለመመከትና ለመታገል ወሰነች። ልጅቷን መሬት ላይ ዘርራ በመያዝ የቆየ ንዴቷን በሙሉ ተወጣችባት። ጠባቂዎች ደርሰው እስኪለዩዋቸው ድረስም አለቀቀቻትም ነበር። ዋይት ሲስተር በሊዛ ቁጣና ብርታት በመገረም ወደ ቡድኗ ልታስገባት ወሰነች። ነገር ግን መጀመሪያ ሊዛ ራሷን ማረጋገጥ ነበረባት። ይህም በሜዳው ላይ በተፈጠረው ነገር ቀድሞውኑ ክፉኛ ተናዳ ለነበረችው ለጥቁሮች ቡድን መሪ መልእክት በማስተላለፍ ወይም በመደብደብ ነበር። ሊዛ ቲቪ ወደምትመለከተው የጥቁሮች ቡድን መሪ በቁጣ አመራች። የጥቁሮቹን ቡድን መሪ ክፉኛ መታቻት። ሁለቱም እጅግ አስፈሪ በሆነ ፍልሚያ ውስጥ ገቡ። ጠባቂዎች በፍጥነት ደርሰው እስኪለዩዋቸው ድረስ ሌሎች ታራሚዎች ካጠገብ ሆነው ያበረታቷቸው ነበር። ጥሉን የጀመረችው ሊዛ በመሆኗ ለ2 ሳምንታት ብቻዋን እንድትታሰር ተፈረደባት። በፍርሃት ተውጣ በአንድ ጥግ ላይ ተደፋች። ከ2 ቀናት በኋላ ወደ ኃላፊው ቢሮ ተወሰደች። ኃላፊውም አስፈሪ በሆነ አነጋገር ከዚህ በፍጥነት መውጣት ቀላል ነው አላት። የሚያስፈልገው የኔን አንድ ትንሽ ጥያቄ መቀበል ብቻ ነው። ምን አይነት ጥያቄ እንደሆነ ደግሞ አንቺው ራስሽ በደንብ ታውቂዋለሽ። ሊዛ ወደዚያ ጨለማ ክፍል መመለስ አልፈለገችም። ስለዚህ በመጨረሻ የገዛ አካሏን ለመሸጥ ተገደደች። ከዚህ በኋላ የነጮቹን ቡድን ንቅሳት ተነቀሰች። በይፋም የነሱ አባል ሆነች። በዚያው ዕለት እናቷ ልትጠይቃት መጣች። ነገር ግን ሊዛ እናቷ አሁንም ያንን ባለጌ የእንጀራ አባቷን እየተከላከለችለት እንደሆነ ተረዳች። ሁለቱም በከፍተኛ ሁኔታ ተከራከሩ። በመጥፎ ስሜትም ተለዩ። ለዚያ ለተሰነዘረው ምት በቀል ለመውሰድ ስትል የጥቁሮች ቡድን መሪ እንደገና ሊዛን ፍለጋ መጣች።
ሁለቱም ወገኖች ወደ ከባድ የጅምላ ግብግብ ውስጥ ገቡ። በዚህ ጊዜ የጥቁሮች ቡድን ሙሉ በሙሉ ተሸነፈች። ምንም እንኳን ግጭቱን የጀመረችው ሊዛ ባትሆንም የማዕከሉ ኃላፊ ግን ለገዛ ስሜቱ ሲል ጥፋቱን በሙሉ በሊዛ ላይ አሳበበው። በእሱም ተጽዕኖ መሰረት ሊዛ የእጽ ሱሰኛ ሆነች። እሷን ሙሉ በሙሉ በቁጥጥሩ ስር ማድረግ ይፈልግ ነበር። ይህ ደግሞ የሱ የተለመደ ክፉ ተንኮል ነበር። ሊዛ ከተለየው የብቸኝነት እስራት ከወጣች በኋላም ከጥቁሮች ቡድን መሪ የምታደርገውን የበቀል ጥቃት ማምለጥ አልቻለችም። በቡድኖቹ መካከል የሚደረገውም እልህ አስጨራሽ ጦርነት ፈጽሞ ሊቆም አልቻለም። ይህ በእንዲህ እንዳለ የሊዛ የእጽ ሱሰኝነት ከቀን ወደ ቀን የባስኑ እየገፋ ሄደ። የክፍል ጓደኛዋ የምትሰጣት ምክር ምንም ሊረዳት አልቻለም። የዋይት ሲስተሯ የቢላዋ ዛቻዎች እንኳ ሊያስቆሟት አልቻሉም። ሊዛ በሱሱ ውስጥ ይበልጥ እየጠለቀችና እየሰመጠች ሄደች። እንዲያውም የገዛ አካሏ ላይ ጉዳት ማድረስ ጀመረች። በዚህ ጊዜ የፖሊስ ፈጣን ደራሽ ቡድን ወደ ማዕከሉ ተጠራ። በእጽ አምሮዋን ስታይ ነበረችው ሊዛ ሙሉ በሙሉ ቁጥጥር አጥታ ነበር። በመሆኑም የማዕከሉን ኃላፊ በሹል ነገር ጭረት አደረገችበት። ነገር ግን የዚህ ድርጊቷ ውጤት በድጋሚ ወደ ጨለማው የብቸኝነት እስራት መወርወር ሆነ። በዚህ ጊዜ ሊዛ በከፍተኛ ጭንቀትና መደናገጥ ውስጥ ወደቀች። የተሰበረ የምግብ ትሪ በማንሳትም የገዛ ህይወቷን ለማጥፋት ሞከረች። እንደ ድል ሆኖ ግን ጠባቂዎቹ በሰዓቱ ስላገኟት በህይወት ተረፈች። ከነቃች በኋላ ሊዛ ለሐኪሙ ተናገረች። በጭራሽ መሞት እንደማትፈልግና በዚያ ሰዓት ግን አምሮዋን ስታ እንደነበር ገለጸችለት። ከዚህ በኋላ ወደ ሱሰኞች ማገገሚያ ማዕከል ተላከች። የምታክማት ነርስ የሊዛን ማህደር ከነበበች በኋላ ለልጅቷ ከፍተኛ እዝነትና ጥልቅ ሐዘን ተሰማት። ሊዛ እንዲህ ያለ የሙዚቃ ተሰጥኦ ያላት ጎበዝ ተማሪ ነበረች። ባህሪዋን ካስተካከለች ከአንድ ዓመት ከጥቂት ወራት በኋላ ልትፈታ እንደምትችል ነርሷ ነገረቻት። ሆኖም እንዲህ ያለች ድንቅ ልጅ ለምን ህይወቷን አሳልፋ ለእጽ እንደሰጠች ለነርሷ ፈጽሞ ሊገባት አልቻለም። ሊዛ ግን ለጥያቄዋ ምላሽ ላለመስጠት መረጠች። ነገር ግን በሕክምና ማዕከል ውስጥ በነበረችበት ወቅት ብዙ በሽተኞች በእጽ ሱስ ምክንያት ሲሰቃዩ ተመለከተች። እንዲያውም አንድ ታካሚ እጽ በማጣቱ ምክንያት ሲያጣጥርና ህይወቱ ሲያልፍ በአይኗ አየች። በዚያች ቅጽበት ሊዛ አንድ ትልቅ ነገር የተረዳች መሰለች። በማግስቱ እናቷ እንደገና ልትጠይቃት መጣች። ሊዛም ያ አረመኛ የእንጀራ አባቴ ቀድሞውኑ ሞቷል አለቻት። ከዚህ በኋላ ምንም ልትፈሪ አይገባሽም ስትል አረጋጋቻት። እውነታው ግን እናቷ ሊዛ ከልጅነቷ ጀምሮ ከዚህ የእንጀራ አባት የሚደርስባትን ጥልቅ የአእምሮ ስብራትና ጠባሳ በውስጧ ተሸክማ ትኖር ነበር። ሊዛ እናቷን በትክክል ትረዳት ነበር። እናቷም የልጇን አሳዛኝ ሁኔታ ከተረዳች በኋላ ሙሉ በሙሉ በንስሐና በጸጸት ተሞላች። እስር ቤት መግባት የነበረባት እሷ እንጂ ልጇ እንዳልሆነች እየተናገረች አለቀሰች። ለሊዛም ጠንክራ እንድትቆይና ለዳኛው እውነቱን ሁሉ እንደምትነግረው ቃል ገባችላት። በፍጥነት ከዚህ ወጥተሽ የሙዚቃ ህልምሽን መከተል አለብሽ አለቻት። ወደ ማዕከሉ ከተመለሰች በኋላ ሊዛ ከእጽ ሱሷን ለመላቀቅ በከፍተኛ ሁኔታ ጥረት ማድረግ ጀመረች። ነገር ግን የማዕከሉ ኃላፊ እሷን በሰላም የመልቀቅ ምንም አይነት ፍላጎት አልነበረው። እንደገና ወደ ቀድሞ ወጥመድ ውስጥ እንድትገባ ይፈልግ ነበር። ሊዛም የኃላፊውን ክፉ ፍላጎት በትክክል ተረታ ነበር። ከሁሉም በላይ ይህ አውሬ በዚህ ማዕከል ውስጥ እንደ ንጉስ ነበር የሚታየው። ራሷን ለመጠበቅ ስትል ሊዛ እጽ እስካልሆነ ድረስ የፈለከውን ሁሉ አደርጋለሁ አለችው። ነገር ግን በውስጧ ሊዛ ያለፈውን ጥቁር ታሪኳን ሙሉ በሙሉ ጥላ ለመውጣት ወስና ነበር። እናም የመጀመሪያው ያደረገችው ነገር የነጮቹን ቡድን ንቅሳት በከፍተኛ ስቃይ ከሰውነቷ ላይ ማጥፋት ነበር። ነገር ግን ቡድኑን ጥላ ከወጣች በኋላ እንደገና የነሱ ዋነኛ ኢላማ ሆነች። እንዲያውም የጥቁሮቹ ቡድንን በጥቃቱ ላይ ተባበራቸው። ሊዛ ግን ምንም አይነት አጸፋዊ ምላሽ አልሰጠችም። ሁሉንም በደል በዝምታ ተቋቋመችው። ከጥቂት ቀናት በኋላ ጠባቂዎቹ ሊዛን ወደ ውጪ ይዘዋት ወጡ። የማዕከሉ ኃላፊ እጅግ የምትወደውን ሙዚቃ መጫወቻ መሳሪያዋን አምጥቶላት ነበር። ለረጅም ጊዜ ያላየችውን የሙዚቃ መሳሪያዋን ስትመለከት ሊዛ መቆጣጠር ባልቻለችው ሁኔታ በደስታ እንባዋ ፈሰሰ። የእንጨት ቀስቱን በጅማቶቹ ላይ ስትስበው ከዚህ በፊት ተሰምቷት የማያውቅ ከፍተኛ ደስታ ተሰማት። ነገር ግን የአጭር ደስታ ካበቃ በኋላ ከነጮቹ ቡድን የባሰ አረመኔያዊ ድብደባ ተሰነዘረባት። ዋይት ሲስተር በቢላ የሊዛን ፊት ጭረት አደረገችበት። ነገር ግን በዚህ ብቻ አላበቃም። የሊዛን እጆች በጫማቸው ደጋግመው ረገጧት፣ ደጋግመው መሬት ላይ አደቀቋት። ከጥቂት ቆይታ በኋላ የማዕከሉ ኃላፊ ሊዛን ሊጠይቃት መጣ። ዋይት ሲስተርና ሌሎቹ ተገቢውን ቅጣት ማግኘታቸውን ነገራት። ከዚያም ያ የተለመደው ክፉ እጁ ወደ እሷ መዘርጋት ጀመረ። ነገር ግን በዚህ ጊዜ አንዲት ነርስ ድርጊቱን በድንገት በአይኗ አየች። ከዚህ አረመኔ ኃላፊ ሙሉ በሙሉ ለማምለጥ ሊዛ ያቺን ነርስ እርዳታ ከመጠየቅ ውጭ ሌላ አማራጭ አልነበራትም። ሙሉ ታሪኩን ካወቀች በኋላ ነርሷ ለሊዛ ጥልቅ ድንገተኛ ሐዘን ተሰማት። እሷንም ከዚህ አውሬ ቁጥጥር ለማስመለጥም ለመርዳት ወሰነች። ነገር ግን ሁለቱም ያላወቁት አንድ ትልቅ ምስጢር ነበር። የማዕከሉ ኃላፊ በካሜራዎች አማካኝነት ሁሉንም ነገር በስውር ይከታተል ነበር። ስልጣኑን በመጠቀምም ነርሷን አስፈርቶ ለማራቅ ሲል አንድ ሰው ልኮ ጥቃት አደረሰባት። ጉዳይ ውስጥ እንዳትገባም የመጨረሻ ማስጠንቀቂያ ሰጣት። ነርሷ ግን በቦታው ላይ ጥያቄውን ሙሉ በሙሉ ውድቅ አደረገችው። ሌላ አማራጭ ያጣው ጨካኙ ኃላፊ በድጋሚ ሰዎችን ላከ። ያቺን ደግ ነርስ በልብስ መቀየሪያ ክፍል ውስጥ በቢላ አስወግቶ አስገደላት። ከዚያም ሊዛን ወደ ቢሮ አስጠርቶ ከእንግዲህ ምንም አይነት የተለየ ሐሳብ እንዳታስብ በጥብቅ አስጠነቀቃት።